መኪናው ቆሞ ይቀር አለማኔ ብላር መኪናው ከኔ ወሰድከው መካኒክ ነኝ አልከው ዱርዬ ሌባ ምን ይመስላል ይሄን ጉልበት ተሸክመ ሰርታት በላም እንደዚህ ሌባ በቃ ካሁን በኋላ ጠብቂ ብለን ያዝናት ይዘን ወደ ሌላ ሰፈር ነው የወሰድናት እዛ ቁጭ አረግን አልፋ ገባት በቃ ወስጄ አስቀመጥኩኝ ከወታደር ገና መምጣቴ እኮ ነው አስቀመጥኩኝ አልነካው ምንም ነገር ፈሪቼ ዝብ ይቁጭ አለ ስለፈሻለ ከተሳበበማ በደንብ ልበል ብዬ ጠረሰን ናፒ ተነሽ ሊያራብሽው ሰላም የዜዶ ሪአክት ቤተሰቦች እንደምን አላችሁ? እንግዲህ ዛሬ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። እንደተለመደው ታዲያ እናንተም ቪዲዮ ላይክ ሼር ማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ የምትለዋን በተን መጫን እንዳትረሱ። ቀጥታ እኔ ወደ ቪዲዮ ልለፍ፣ አብራችሁን ቆዩ። ለሚ ወዴት እየሄድክ ነው? ወደ ቤት እየሄድኩ ነው። ና በቃ ካልሸኝ እሺ ወንድሜ ለምን ተሸከምከው ነው አታስቀምጥም? አይ ባለመኪናው በነፃ ስለጫነኝ ይሄን እንኳን ላግዘው ብዬ ነው። ጉዝ ጥሩ አዛኝ መኪናው እንዳይከብዳት አይለሚ ትላንት ማለት ነው ጫማዬ ብራሽ የተደረገ ነበርና ልክ እዛ ስቀመጥ አንድ የ7 ዓመት ልጅ ወደኔ ቀርቦ ፊቴን በደንብ አይቶ ቢጫ ሆንክ እንዴ ብሎ ጠየቀኝ። አዎ ቢጫ ሆንኩ በነገርኩት። ወይ የልጅ አስተሳሰብ ፈረንጅ ሲቀልድ እንደዚህ ነው በቃ የለም በሌላ ሄሎ የሌባ አይነ ደረቅ ቃሉ ባንቺ ቤት ማስቀየስሽ ነው። ከፍቅረኛ ጋር ዴት ወጣ የፍየል ስጋ ብትጋብዝ ይሻላል የበግ ስጋ ግብረ ስጋ ሰምችን ግብረ ስጋ አረኒ በጣም እርቦኛል ሄደን እንብላ አብሮኝ የበለው ለአብሮኛ ያራምና አልበላ ያማል ቀላል ያሟል። አንዳንድ ሰው ትንሽ ሲያነብ እንዲህ ነው በቃ እውቀት ትንሽ ሲዘልቃችሁ ትስታላችሁ። ሀብታም ቤት ልኩልሽና የሆነች ልጅ ና ብላኝ እንግዲህ ሀብታም ቤት የሚሄድ ከሆነ ብዬ ምን ደርኩ ተቀልሽ ሆነ ሽቶ ገዝቼ ተቀብቼ ሄድኩ። ለካ ልክ እንደ ደረጃው ሽቶውም ይለያያል። እነሱ ቤት ስገባ ምን እንደው ተቀልሽ ማን ቆሻሻ የረገጠ እኔ ትማሩ ሽቶ ነው ብዬ ነው እነሱ ጋር ለማየት ቆምጠጧቸው። ከዛ እናትየው አዩ ልጅቷ እንዳንቺ ወዳይ ነው እንዳንቺ ወዳይ ነው። አዎ አክብራኝ ስለም እና በትወጂኝ ምን ያንሰኛል መቆም አቃተኝ እንጂ ጌታ ሆይ እኔ ምን ያውልሽ ሄድኩና ገባሁልሽ ምግብ ጠረጴዛ ላይ ቁጭ አልኩ። ምግብ ላይ ታውቂኝ የለ እኔ አላውቀውም መጥገቤን ሰው ነው የሚነግር ጋርጌ በለውልሽ። ከዛ ያው ሰው ነኝ ተፈጥሮ አይደል ሆዴ ነፋኝ ተፈጥሮ ነገር ነው እና እናትዬው እዛ ሶፋ ጋር ቁጭ ብሏል። ፋሲ መጣ ሆይ ጋው ምን ላድርግ ልጅቷ መጣው ብላ ወጣች። እናትዬው እንደሆነ እንዲህ ብለው ነው የሚያዩኝ። ሲመጣ እንደምን ብዬ ቀስ ብዬ ሳረግ የቤት ድንኩሻ ታውቂያለሽ? ትንሿ እግሬ ስር ቁጭ ብላለች። ሳረግ ናፒ ተነሺ እሳይ አልኩኝ። በሷ ተሳበበ። የሷማ ከሆነ ብዬ ትንሽ ድምፅ ሰጠውና ጠርሰ ናፒ ተነሺ ስለፈሻለ ከተሳበበማ በደንብ ልበል ብዬ ጠርሰን ናፒ ተነሺ ሊያራብሽው
አይፈልፍሉ ምን አባታችን እናድርግ? ቆይ የተመታ ኢትዮጵያ እናታችን ናት ካልን አባታችን ማን ሊሆን ይችላል? አባታችን ዲላ። አባታችን ዲላ። አንተስ? ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? እግዚአብሔር። አባታችን አሜሪካ። አባታችን አሜሪካ። ሁለተኛ ጥያቄ ልጠይቃችሁ። መንገድ ላይ ሄዳችሁ ኦክሲጅን ብታገኙ ምን ታደርጋላችሁ? ኦክሲጅን ባገኝ አረ ሉክ ካስፈለገኝ ነው እንጂ ካላስፈለገኝ መጠቀም አልችልም። አልችልም። አንተስ ምን ታደርጋለህ? ሊጠቀም እችላለሁ። ለምሳሌ ኦክሲጅን ባገኘው ራሱ ሊጠቀም ይችላል፣ ላልጠቀም ይችላል። ኢትዮጵያ እናታችን ከሆነች አባታችን ማን ሊሆን ይችላል? አፍሪካ ብሏል። አባታችን ማን ሊሆን ይችላል? አሜሪካ። ስቱፒድ እዚህ ምትቀዝኑብን ላችን ላይ እናትክንኝና በሽማንም ምን አይነት ጥያቄ ነው? ኦክሲጅን ብታገኙ ምን ታረጋላችሁ? ሰላም እለዋለሁ። በሴት መጎዳት ሲሰለች ሀይ መታወቅ እንችላለን? እሺ ሀይ ተዋወቅን። ከዛ በኋላ ላይ እኔና አንቺ ጓደኛ እንሆናለን። ከዛ ከጧት እስከ ማታ ቀኑን ሙሉ እናወራለን። ከዛ ይሄ ነገር ያድርግና ጓደኝነታችን ወደ ፍቅር ይቀየራል። ከዛ በኋላ ላይ ስለ ወደፊታችን ምናምን እናወራለን፣ እናቅዳለን። ከዛ በኋላ ላይ አንቺ ሌላ ወንድ ታገቢያለሽ እና እኔ ምን ቤት ነው የምቃጠለው? ምን አስባለች? እኔ እናንተ ቀልሽ መረረ። ካስማሳ የፍቅር ህይወት አለ ወይ? የፍቅር ህይወቱስ እንደው ምን ይመስላል? አለ፣ ፕሮሰስ ላይ ነው። ግን ያው ከፈጣሪ ነው ይባል የለም፣ እሱን እየጠበቅኩኝ ነው። ግን ጥሩ ህይወት ነው ያለኝ፣ ሰላማዊ ሰው አለ። እየጠበቅክ አይደለም? ያው የሚሆንበት ትዳር እስኪሆን ድረስ እግዚአብሔር ሲፈቅድ ቀን ቁርጥና የሴት ነገር ይኸውልህ፣ እንደዚህ እኮ ነው መቼ አይደለም። እስቲ እንግዲህ ያው አሁን ተነሳ ሀሳቡ እንግዲህ ሊመጣ ነው ማለት ነው። ስለ ትዳር ያለ ሀሳብ ምንድን ነው? ትዳር ለአንተ ምንድን ነው? ትዳር ለእኔ እንዴት አንድ ሰው ብቻውን አንድ እጅ አይጨበጨብም እንደሚባለው አንድ ላይ ሆኖ ማጀግ ምናምን ብዬ ነው የማስበው። ሀሳብ ፕሪንሲፕል ሼር ማድረግና በዛ ነገር ደግሞ አንድ ደግሞ ፍጡር አምጥቶ ማነጽ ምናምን ያልኖርከው ህይወት ስለሆነ የምጠይቅህ ከባድ ነው የሚመስለኝ ነገር ነው እንጂ። ስንት ልጆች እንዲኖር ትፈልጋለህ? 3 4 እኔ ላይ ለመድረስ ነው አይ በቃ የኛ 4 ነን ቤት። ከአራት በላይ አስቤው አላውቅም። ሴት አላችሁ? የለንም። 4 ወንዶች ናቸው? አሜዚንግ። የመጀመሪያና ሁለተኛዋ ሴት የሆኑ አሉ አይደለ? ቢሆን ጥሩ ነበር። ለቤተሰቡ አይኖች እንዲሆን ቤተሰብ ያው ይላሉ አንድ ሴት ብትኖርም ጥሩ ነበር ይላሉ። ወንድ ልጅ ያው ከቤት ወጥቶ ይጠፋል ነው የሚሉት ይላሉ። እስካሁን አልጠፋህም? እኔ ቤት ነኝ። ጥሩ ነህ። ስትመጣም ምን ሴት አምጥተህ ነው የምትወጣው? እንደዛ ያርግልን። አይ ካስማሰ ንግግሩ ሁሉ ራሱ ዘፈን አይደል እንዴ? ወይ አበ 30 ሺህ ብር ሙሉ ዘንባል አታ እንዴ አበቃም ወለድኩ እኮ አፈሰስኩ አይደል እንዴ? ተጠያቂነቱ እኔ ጋር ይውደም። ታዲያ ወንድ ልጅ ነው ይውደም። አንድ ብር እንዳይተርፍ እሺ አንተ ትጫወታለህ ትላለህ እንዴ? ሂድ እሺ አባይ ዘላል ተፈራገጥ እርገጥ ምናምን አንድ ብር እንዳይተርፍ የኔ ልጅ ታባት እንኳን ነው አባ ምንድነው? ምን ይሆን አባቢ? የሞት መንፈስ ማየት ጀመርክ እንዴ? ማለት አይ አባዬ ስትል አባቴ ስለሞተ መንፈስ አይተኩን ብዬ ነው። መቼ ምን አርፍልም አባዬ ያልከው? ሻራ አባቢ እንደዚህ እኔ አባቴ ቢያምኝ ተቀበልኩ አይደል እንዴ? ልጄ እንኳን ብላ ተቀበለኝ እንዴ? አሳደከኝ አይደል እንዴ? እኔ እንጀራ አባት ነኝ አታምንም ነው እንዴ? ምንድነው? ስማ ደግሞ ይኸውልህ እኔ አመንኩ። እሺ እኔ ልጄ ነኝ፣ እኔ ሰውነቴ ልጄ ነው ብሎ አሳመነኝ። የዘር ፍሬን እንዴት ላድርገው? እንዴት ይመንልኝ? እሱ በቃ የኔ አይደለም፣ የኔ ፈሳሽ አይደለም። ምን ላድርግ? አባቴ ተው፣ እንደዚህ አትተው። በቃ ተው፣ በቃ ተው፣ ሳምሶን ተው።
በቃ ለኔ አሁን ተሸንፌያለሁ። ላይ ልቤን ሰበርከው እኮ እንደ ሌሎቹ ልጆች ነኝ ቸግሮኛል። እሺ በቃ እኔ ቸግሮኛል። ልቤን ሰበርከው። በቃ ተው። ምንድነው ቼክ አድርገው። እንዴ አባባ የለኝም እኮ ነው የሚለው። አዎ የለኝም የለኝም። አውጣው። አዎ እንጀራ አባት ነኝ የለኝም። ክፋት! ኧረ ክፋት! ከዚህ በላይ ክፋት አለ? የለኝም ብሎ ቴክስት ይልካል። ኧረ ሰው ሰላም ስትሉ አንቺ ብላችሁ ሰላም የምትሉኝ ሰዎች ወይም ደግሞ ወንድ ሆናችሁ ወንድን አንቺ ብላችሁ ሰላም የምትሉ ሰዎች ተው። በጣም ነው እኔ በጣም ነው የሚረብሽኝ። አሚን አንቺ ያለ አንቺ በጣም ልክ አይደለም። ባይ ዘ ወይ አንቺ አሚን የሰውን ቀረቤታ ወይም ደግሞ የቅርበታችሁን ነው ኖርማሊ ይገባኛል። እርድናም ነው። በዛ ላይ ደግሞ እርድና አይ ዶንት ኖ ግን የቀረቤታችሁን ወይም ደግሞ ወደ ሰውየው ያላችሁን ቅርበት ለማሳየት ነው አንቺ የምትሉት። ነገር ግን it's very disrespectful by the way። እኔ አንቺ አይደለም ወንድ አንቺ አይባልም። ወንድ አንቺ አትበሉ። ወንድን አንቺ አይባልም። ያው አንቺ አትበሉት። በቃ አልፈለገም እሱ። ሀበሻ ያው ተቃራኒ አይደለ? እንዲህ እያለ እንኳን ኮመንት ስር እየገቡ ምን እያሉ እንደሆነ ተመልከቱ። ልክ ነሽ ማን ልክ ነሽ በየ አይሰሩ አያበሻ አልከም ዱርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራው ይሄ መኪና ተሰራ። ይሄ መኪና ማይስተሳር ሲጀመር ይሄው መኪናው ምንም አይሰራም። ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብላር መኪናው ከኔ ወሰድከው መካኒክ ነኝ አልከም ዱርዬ ዴባ ምን ይመስላል? ይሄን ጉልበት ተሸክመ ሰርታት በላም እንደዚህ ዴባ ሄሎ ምን ነው የምትለኝ ነኝ? እስቲ ንገረኝ። ምን ነው የምትለኝ ነኝ? ምንድን ነው? መጀመሪያም እኮ ልለምን እኮ አይደለም ላግዝህ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሙያ ያለውም ዱርዬ አለ። ያሲኑ ውለታ በዛብን እኮ የምታሳየን ቪዲዮዎች ካይምሮ ገባ ይላል። በእናትህ ታሻምታ ይላል። የሴት ነው። ምኑ ነው የሴት? አንደኛ አይካበድም። ምኑ ነው? ወንድ ልጅ አንድ 10 ኪሎ ብርድ ልብስ ነው እንዴ? ምንድን ነው ብርድ ልብስ እንዴ? አንድ 10 ኪሎ ጃኬት ሸከም ብለህ ካይል ብርድ ልብስ ነው እንዴ? አላሳየህ ያንጸባርቃል። ምን ነው የሚያንተ? አንተ ማንጣ ምን ችግር አለ? እንደ ሴት ብልጭልጭ ልትወጣ ነው እንዴ? ወንድ ልጅ እኮ ነህ። ወንድ ልጅ እኮ ነህ። ብልጭልጭ ምን ችግር አለ? ሌላ ላሳይሽ ደግሞ ሌላ ላሳይሽ። እሺ ደግሞ እስኪ ሌላ እስኪ ምን ሆነ? ላሳይህ እኮ ነው። ላሳይህ ነው። ምን አስቸኮለኝ? እና ይሄ ምልክት ይኸው። ይሄ ምንድን ነው? ቪኖ ምን አንተ ኢሉሚናቲ ኢትዮጵያ ሰዓት አቆጣጠር ኢሉሚናቲ አንተ ድሩመኒ ለሴትም የኢሉሚናቲ ነው ጃኬት ያምራል። እንዴት ነው ሲጀምር። አንዳንድ ሰዎች አሉ እንግዲህ የቅናጥቅ እነሱ ሲገዙት ሁሉ ምርጥ፣ እናንተ ወርቅን ብትገዙ ያጣጥሉታል ነው። እነዚህ አይነት ሰዎች አሉ። ሚስቴንም ጠልፊያት ነው ያገባው። ዝም የከቸርች ኳየር እያጠኑ በቀዳዳ እያየው ነው። ትዝ ይለኛል። እሸቱ በካሉ ይባላል አገልጋዩ። ወደ ጌታ እንዴት እንደመጣው። ስለዚህ ኳየር ውስጥ ሆነሽ በቀዳዳ የሚያይሽ እንዳለው በቀዳዳ እንደዚህ አየ
አየዋት። ጓደኞች ያው እንደው አፍሪካ ናቸው። መጣን፣ ያው ይዘናል መሳሪያ የሚባለው እናንተ ሀገር ያው ቆንጨራ። አዎ እሱን ይዣለሁ። እኔ ከፊት ቆሜ ስጠይቃት መጀመሪያ ይሄኔ ዱርዬ እኔ እንዴት ብዬ ጌታን አገለግላለሁ አይሆንም ብላለች። 2 ቀን ጠይቂያት። በቃ ካሁን በኋላ ጠብቂ ብለን ያዝናት፣ ይዘን ወደ ሌላ ሰፈር ነው የወሰድናት። እዛ ቁጭ አረግን። አልፋ ገባህ? በቃ ወስጄ አስቀመጥኩኝ። ከወታደር ቤት ገና መምጣቴ እኮ ነው። አስቀመጥኩኝ። አልነካውም ምንም ነገር ፈሪቼ ዝም ብዬ ቁጭ አልኩ። አንተማ በህግ ትፈለጋለህ እንዴ? አንድን ሴት በቆንጨራ አስፈራርተህ ጠልፋት ደረትህን ነፍተህ ታወራለህ? ትንሽ አታፍርም? እንግዲህ የዜዶ ሪያክት ቤተሰቦች ለዛሬ ያስኩላችሁ ቪዲዮዎች እኚህን ይመስሉ ነበረ። በቪዲዮ ትምህርት እንዳገኛችሁ እንደተደሰታችሁ ተስፋ አድርጋለሁ። ታዲያ እናንተ ላይክ፣ ሼር ማድረግ እንዳትረሱ። እስካሁን ለቻናላችን አዲስ ከሆናችሁ ደግሞ ይሄንን ቤት ተቀላቀሉ። ቀጣይ በሌላ ቪዲዮ እስክንገናኝ መልካም ጊዜ